አንቺ ደግሞ ልጆቼን ከሞት ታስነሻለሽ አልኳት። አስነሳቻቸው። ከ10 ዓመት በኋላ ነው ልጅ ያገኘሁት። ስመጣ በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ ህንድ ሀገር ሄደሽ ነው የተባልኩት። እንደዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖ አለና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ፣ እኔ ከአንቺ ውጪ ዘር አላውቅም፣ ዘር አንቺ ነሽ ስጪኝ በቃ ብያት አልቅሼ ወጣሁ። ከዛ በሚቀጥለው ጊዜ ንግስ ነበርና መጥቼ እዛ ጋር ዛፍ አለችና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠው ነበር። የዛሬ ዓመት ልጅ ትሰጪኛለሽ፣ መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነውና ለሁላችሁ ምላችሁ እመኑ፣ ያመናችሁትን ነገር ሁሉ ታረግላችኋለች። ለኔ ከባዱን ነገር ነው ያደረገችልኝና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ። አንድ ልጅ ነው የጠየቅኳት፣ እኔ መንታ አደረገችልኝ። እዚህ ጋር ያበቃም የኔ ነገር። በጣም ከባድ ጊዜ ነበር ያሳለፍኩት በእርግዝናዬ። በጣም ከባድ ጊዜ ነበር። ያው ታውቃላችሁ ሴቶች 3 ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን 4 ወር 5 ወር ላይ በጣም ከባድ ጊዜ ነበር ለእኔ። የመጀመሪያዬ ነው፣ ምንም ነገር አላውቅም። ሌሊት ላይ ምጥ ጀመረኝ። 5 ወር ነው። በደንብ እንድታዳምጡኝ ነው የምፈልገው። 5 ወር ላይ ምጥ ጀመረኝ። በጣም ከባድ ነበረ። ሌሊት 7 ሰዓት ላይ ነው ምጥ የጀመረኝ። እኔ አላውቅም፣ ምጥ ምን እንደሆነም አላውቅም። በ5 ወር ደግሞ እንደዚህ አይነት ነገር የለም። ለካ ማህፀኔ ከፍቶ ነው። ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተንበርክኬ እናቴ ምንድን ነው ማየው እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴን ማህፀኔን ሁሉ ተቀባባሁት። በቃ ማህፀኔ ከፍቷል፣ ግን ተኛውኝ። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ 3 ኢንች ከፍቷል ማህፀኔ። ከዛ በቃ ዶክተሩ ምንም ማድረግልሽ ነገር የለኝም፣ ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋው። ማህፀን መቋጠር ይባላል። ማህፀኔ ተቋጠረልኝ። 5 ወር ላይ ነው ይሄንን የምነግራችሁ። እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። 6 ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው። የእግዚአብሔርን ተአምር፣ እግዚአብሔር ማዳን፣ እግዚአብሔር ካለ